ነበር። አንቺ ዝም በይ፣ ወደዛ ምንም ነገር አታውሪ። ስነ ስርዓትሽን ያዢ። ያማታል እንዴ? እቺ ከኔ ጋር ጸብ ከሆነ የምትፈልጊው ሌላ ነገር ውስጥ መግባት እንችላለን። ጤናውስ ሲጀመር በመጀመሪያ ደረጃ ብዙ እነዚህ ሁለቱ ልጆች እኮ አይስማሙ። ተረዳሽኝ አይደለም? ሄርሜላም ሆነ ሩታም ሁለቱም ናግባብተን ስለዚህ ልጅ እንትን እንዳል ማለት ለኛም ይከብዳል። ገብቶሻል አይደለም? አሁን እዚች ጋር ቅድሚያ አሁን አልመጣሽም እንጂ ዳኒ ነበር ኤፍሬም ነበር እዚህ ጋር በቃ ጭቅጭቅ ተፈጥሮ ምንም መግባባት አቅቶን ነው። በቃ እናንተ ሂዱ። የበለጠ ደግሞ አብረሽ መጡ ደግሞ ከእናንተ ጋር አሁን ሌላ ችግር ነው የሚፈጠረው። እንደ በቀደም ልጁ መልሶ ሌላ ነገር ይሆንብናል። ስለዚህ እናንተ ሂዱልኝ ብዬ እነሱን አባረሬ ነው። ገብቶሻል አይደለም? ሰው መጥፋት ነበረበት። ሩቲ እስኪ ድን ድረስ ትንሽ እየመታገስ አንችልም? አሁን ይሄ ልጅ እየተሻለው በአንዴ የሚድን ነገር አይደለም። ይሄ ልጅ ዝም ብዬ ሳስበው ማለት ነው። ምክንያቱም እስካሁን ድረስ ቢሆን ኖሮ በአንዴ ንቅት ነበር። እንደዛ ግን አይመስለኝም ነገሩ። ግን አሁን መስማማት አንችልም ወይ ለልጁ ስንል እኮ መስማማት እንድንችል የምትፈልጉ ከሆነ እቺ ልጅ ከኛ አስወጣትና እናንተ ፍላጎት ከሆነ እሷም ደህና እንዲሆን ነው የምትፈልገው፣ አንቺም ደህና እንዲሆን ነው። ምንድን ነው ልዩነቱ? ግን በቃኛ ህይወት ውስጥ አንቺ እሷን ስላየሽ ነው ደህና እንዲሆን ተብሎ ሲጀመር ህይወታችንን ስትበጠብጥ የነበረ ሴት ምን ታረጋለች? እኛ ጋር ብለሽ የጀመርሽውን ፐብለሽ ጨርሰሽዋል። የኔ እናት አንቺ ነሽ በእኛ ህይወት የማታስፈልጊው። አዲስ ህይወት ጀምሯል። ስለዚህ አጨቅጭቅብኛውን ሰላም አግኝቷል ልጁ እንጂ እሱ ይኸውልሽ እያማረሽ ይቀራል። አብራው ነገራትና ሚል በቃ እንዴ ምን ነው አንተ የምፈልገው? ይኸውልህ ዴቭ አብርሃም ደህና ነው እያልሽ ነበር አይደለ? ደህና ከሆነ ይኸው በቃ ደህና መሆኑን ይኸው ይንገርሽና እንዴ ደህና መጀመሪያ ደህና ነበር ማለት አሁን ደህና ነው ብለሽ ስለዚህ የሚመለስ የሚፈልገው አሁን እኮ በእናንተ ከረከር እኮ እኛንም እኮ የሆነ ነገር ታረጉ ይመስላል። ደህና ነህ ይኸው ደህና ነው እያልሽ ነበር መጀመሪያ እኮ እንወጣለን። ይኸው እነሱ እያስጨነቁ እኮ ነው። ለዛ ነው ይኸውልህ የሱ ፍላጎት ከሀገር መውጣት ነው። እሷ ያለችውን ነገር ነው የሚለው። እንደዛ ነው ሐሳቡ። ምንድነው ያስነካቸው? አሁን እሷስ አንቺ ለሷ ለምን አትጠይቋትም? ይሄን ነገር ለምን ለኔም ብቻ ጠይቁኛላችሁ? እንደዚህ ማለት ነው የምንፈልገው። አንቺ ጀመርሽ ነገር ስለሆነ ነው ሩታ። አንቺ ጀመርሽ ነገር ነው። አይ ይኸውልሽ እኔ የጀመርኩት ነገር ለአንቺ ሊሰራ አይችልም። ይኸውልሽ ገባሽ አይደለ? ታውቂዋለሽ እሱንም። ኖ አይ አንቺ አስመሰልሽ። ገባሽ? አንቺ ነሽ በደንብ የምታውቂው። አንቺ ጋር ብቻ ነው የሚሰራው። አንቺ ነሽ በደንብ የምታውቂው። አንተ ከማን ጋር ነው መሆን የምትፈልገው? ይሄንን ጥያቄ በድጋሚ እየጠየቁ ነው። ከማን ጋር ነው መሆን የምትፈልገው? ከሩታ ጋር ነው ለማድረግ። ይኸውልህ ዴቫ አልገባህም? ይሄ ነገር ለማድረግ መጀመሪያ ህይወቱን መኖር አለበት አይደል? ደህና መሆን አለበት ይሄ ልጅ እኮ። አሁን ከማን ጋር ነው የምትፈልገው የሚለው ቃላት አይደለም እዚህ ላይ የሚሰራው። ደህና እንዲሆን እኮ ብዙ አልገባሽም? ደህና እንዲሆን ሁለቱም ልጆች እኔም ልውሰድ እያሉ ነው አይደል? ስለዚህ ራሱ አብርሃም እኮ ወሳኝ ነው አይደል? አንተ ከማን ጋር ነው መሆን የምትፈልገው? ኧረ በእናትህ አንተ የማይሆን ነገር አይደለም። ለምን ይመልሳል? አይችልም አይደለም እንደዛ ሳይሆን መልስ ይመልሳል። ብዙ ለምን ደማ አይመልስልኝ እንዴ? ከይቅርታ ጋር ማለት ነው። እሺ በቃ ለሱ እንተውለት። መጀመሪያ ከኔ ጋር ስለነበረ አንቺ ነው ፈልጎ እያለ አይደለ? አሁን ከሷ ጋር አይደል? እስቲ ሚሊዮን እንመልስለት እኮ። ምንድን ነው የምፈልገው? አንተ ከማን ጋር ነው መሆን የምትፈልገው? ልጁ ደህና ይሁን መጀመሪያ። ወይኔ ለዚህ ጥያቄ ራሱ እኮ የሚያደርገው ጉዳይ ነው። እሺ በምንድን ነው ደህና የምናደርገው? ደህና የምናደርገውማ በቃ ወይ ሳይካትሪስት ማየት ካለበት ሳይካትሪስት ያየዋል። ግን እንስማማ መጀመሪያ። እኛ እዚህ ጋር እንደዚህ እየተጋጩ አይደለም። ገባ ከመኖ ሳይካትሪስት ጋር ምናምን ስትሉ ነበር እንዴ? የነበረ ታዲያ ከሀገር ስትወጣ ምንድን ነበር ቅድም እያልከኝ ነበር? ሳይካትሪስት እየታየም ይሁን ማች ነው በአንዴ ድናል ያለሽ ማን ነው? አንቺ የማይሆን ነገር አትናገሪ ሩታ። አሁን የሱ ደህንነት ነው አይደል? ደህንነቱ ነው የሚያሳስብሽ ከአንቺ ጋር መሆኑ። እሱን ብቻ ንገሪኝ እስቲ ንገሪኝ። ደህና ነው እኮ አለ። ደህና ነበር። ደህና ነው የሚለው ቃል ከአንቺ መስማት አልፈልግም። ከአንቺ ጋር እንዲሆን ነው የምትፈልጊው ወይስ ደህና እንዲሆን ነው? እሱን ብቻ ንገሪኝ። መጀመሪያ ደህና ነው በቃ ይኸውልሽ ነው ደህና ነው ላይ እናንተ ደህና ነው ላይ ትቆያለሽ መሰለኝ ሩታ። አሁን ደህና ነው ብለሽ የምታስቢ ከሆነ አብርሃም ደህና ነው። ስለዚህ ከሀገር ይዞ ልወጣ ነው። እንደገና ደግሞ ቡዜንም ማግኘት ስለሚፈልግ እንደገና ደግሞ ዴቭንም ማግኘት ስለሚፈልግ ፈቅዷል እኮ ፓስፖርቱን ኤቭሪቲንግ ተዘጋጅቷል። ኤቭሪቲንግ ሶ ግን ደግሞ ቡዜም ሆነ ዴቭም ማወቅ ስላለባቸው ፓስፖርቱ ሊኖር ይችላል። ግን ደግሞ ልጁ እዚህ ነው